ሕክምና ውስጥ ማለት ነው። ለእኛ ዋው በጣም ፋሲኔቲንግ ነው የምንለው፣ ለታካሚዎች ግን በጣም አስቀያሚ የሆኑ በሽታዎች አሉ። ከእነሱ ውስጥ አንዱ ነው በሁለት የጀርመን ሳይንቲስቶች ስም የተሰየመ በሽታ ነው። ክሩትስፈልድ ኤንድ ጃኮብ የሚባሉ ሁለት ሳይንቲስቶች ማለት ነው። ባለበሽታው ምን እንደሆነ ሲታወቅ ደግሞ ፕራዮን ዲዚዝ ወይም ስፖንጂፎርም ኢንሴፋሎፓቲ ተብሎ ተጠርቶ ነበር ማለት ነው። ህይወት ያላቸው ነገሮች አሁን ለምሳሌ ቫይረስ ብትሉ፣ ባክቴሪያ ብትሉ ራሳቸውን ችለው የሚራቡ ነገሮች አሉ አይደለም። ፕራዮን የሚባሉት ነገሮች ግን እንደዛ አይደሉም። በቃ የሆነ የተበላሸ ፕሮቲን ነው። ፕሮቲን እንግዲህ የሆነ ብቻውን ህይወት ያለው ነገር አይደለም። ችግሩ ምን መሰላችሁ? እነዚህ ነገሮች ልክ ህይወት እንዳለው ነገር ይራቡና የሄዱበትን ቦታ ይጎዳሉ ማለት ነው። ልክ እንደ ቫይረስ እና እንደ ባክቴሪያ ማለት ነው። ታዲያ አንጎል ላይ የሚያመጡት ነገር ምንድን ነው? ስፖንጂፎርም ኢንሴፋሎፓቲ ይባላል። ቤዚካሊ አንጎሉን ስፖንጅ ነው የሚያስመስሉት፣ ቦጫጭቀውት እንደማለት ነው፣ ችግር ያለበትን ቦታ። ከዛ እነዚህ ሰዎች በጣም ፈጣን የሆነ በቃ ከመቼው መጣ ተብሎ የማይታወቅ የመርሳት ችግር ይመጣባቸዋል። እይታ ችግር ሊኖር ይችላል። አብኖርማል የሆኑ እንቅስቃሴዎች አሁን ለምሳሌ ማዮክሎነስ የምንለው አይነት ነገር፣ እንደዚህ አይነት ምልክቶች ሊመጡ ይችላሉ። ግን ለእኛ ፋሲኔቲንግ ነው፣ ለታካሚ ግን በጣም አስቀያሚ በሽታ ነው። ምክንያቱም ሕክምና የለውም፣ ሰፖርቲቭ ኬር ብቻ ስለሆነ የሚደረገው ማለት ነው። ስለዚህ እነዚህ ሰፖርቲቭ ኬሮች በዋነኝነት ምልክቱን የሚቆጣጠሩ መድኃኒቶች፣ አብኖርማል ሙቭመንቱን እና የመሳሰሉትን ነገሮች የሚቆጣጠሩ መድኃኒቶች ናቸው የሚሰጡት ማለት ነው። ስለ ፕራዮን ዲዚዝ ስሪልኝ ቪዲዮ ስላላችሁኝ በሉ ደህና ሁኑ።